ሰላም ሰላም ውድ ቤተሰቦቼ እንደምን ዋላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ ይመስገን። እኔ ጋር ሁሉም ሰላም ነው። እናንተ ጋርስ እንዴት ነው? ውሎ እንዴት ነበር? ቆይታ እንዴት ነው? አየሩ እንዴት ነው? ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ ይመስገን። እኔ ጋር ሁሉም ሰላም ነው። ጌታ ስም ይባረክ። እኔ የእውነት ከመሸም በኋላ ምናልባት የቆየ ቪዲዮ ሊሆን ይችላል፣ ግን ለኔ የተሰማኝ ነገር ለማውራት ነው የገባሁት ዛሬ ማለት ነው። እሱ ምንድነው ካላችሁ እነ ሄርሜላ ጉድ ዛሬ የሆነ ልጅቷ ወደ እናቷ ጋር ደውላ ያለው ነገር እናቷ የሄርሜላ ነገር እያወራች እያስረዳች ነበረች። እግዚአብሔርን ምን አይነት ጉድ እንደሆነ እኔ እንጃ፣ ግራ የሚያጋባ ነገር ነው። እና እስቲ በእግዚአብሔር አሁን ሄርሜላ ጩጬ ሁለት ልጆቹን ወልዳ 3 አመት እና 5 አመት ልጆች ህፃን ናቸው። ምንም አያውቁም። እነኚህ ሁለት ልጆቹን ቲታ ወደ ወንድ ፍለጋ ወጣ። ምን ነው ቡታጅራ ላይ ወንድ የለም? ዘና ያለው እቃ ጋር ያለው ወንድ የለ መሰለ። ለዛ ነው እንደዚህ ሮጣ የወጣችው በሰው ባል ላይ። እኔ እግዚአብሔር እንዴት እንዳስጠላችኝ ደግሞ እናቷ እንዴት እንዳሳዘነችኝ ጌታን እንዲህ ሆና ለኛም እምቢ ብላ ህፃናቶቹን በኔ ላይ ትታ እንዲህ ሆና ብላ በእውነት እናቷ ሲታወራ አንጀትን ነው የበለችው። ምን ሆና ነው? ከዚህ በፊት ከባለቤቷ ጋር እንዴት ሆና ነው የኖረችው ብላ ልጅቷ ሲጠይቅ ባል አግብታ ከተፈተች በኋላ ነው እንደዚህ መባለግና ውጪ መዞን የጀመረችው። ድሮ እንደዚህ አልነበረችም። ባል አግብታ 2 ልጆቹን ወልዳ ከዛ በኋላ ባሏን ፈታት። ከተፋቱም በኋላ ነው እንደዚህ መጨማለቅና እንደዚህ ብልግና ነገር የጀመረችው። ምንም የማቅ 2 ልጆቹን በኔ ላይ ጥላ ደግሞ ጉድ እኮ ነው። እግዚአብሔርን ውዶቹ ጉድ እኮ ነው የሴት ነገር። ወይኔ ሴት ባይወለድ ይሻላል። እግዚአብሔርን እንደውም በእውነት ባይወለድ ይሻላል። እናቷ ምንድነው የምትለው? ቤተ ክርስቲያን ሄጄ አላቅም፣ ገበያ ሄጄ አላቅም፣ ሲወጣም ሲገባም ሰው ሁሉ እነን የሷ ልጅቷ እኮ ነው እንደዚህ የምትሆናት፣ ከወንድ ጋር እንደዚህ የምትሆናት የሷ ልጅ እኮ ነው ብሎ ሰው እነን ያያል፣ ይመለከታል። አፍሬ ቤት ውስጥ ቁጭ አልኩኝ። ቤተ ክርስቲያን ወጥቼ አላቅም፣ ገበያ ሄጄ አላቅም። የሰፈር ሰዎቹ ነው ሚልከው እንጂ እኔ ወጥቼ የትም ሄጄ አላቅም። አፍሬ ያለው እኔም በቁም ነው የቀበረችው። ከህፃናት 2 ልጆቹ ጋር ነው እኔን የቀበረችው። እንደዚህ መባለግ የጀመረችው አግብታ ባሉን ከፈታች በኋላ ነው እንደዚህ የሆነችው። ከዚህ በፊት እንደዚህ አልነበረችም። አሁን እዚህ ጋር እኔ 2 ጩጬዎቹን ይዤ እዚህ ጋር በራብ እየሞትኩ ነኝ። ገበያ ወጥቼ አላቅም፣ ቤተክርስቲያን ወጥቼ አላቅም። ምክንያቱም ሰው ሁሉ እኔን ያየኛል። የሷ ልጅ እኮ ነው በዚህ በሶሻል ሚዲያ እንደዚህ ከወንድ ጋር እንደዚህ የምትሆነ የሷ ነው ሰው ሁሉ እያለ አፈር በላው። እንዴት አርጌ ማግኘት እችላለሁ? ቤት አትመጣም፣ ወደ ልጆቹ ጋር አትመጣም። ልጆች አሉ ወይስ የሉም ብላ አትጠይቃትም። በቃ እንዲህ ሆና ነው የኖረችው። እንዴት አርጌ ነው የሚመክራት? ከየት አግኝቼ ነው የሚመክራት? እንዴት አርጌ ነው ወደ ቤቷ የሚመለሳት?
ራሱ አይኑን ለማየት ራሱ የለችም። አሁን የት እንደገባች የት እንደሄደች አይታወቅም። የታለ ትልቁ 5 ዓመት ልጅ ነው፣ ያኛው 3 ዓመት ነው። ትናንሾች ናቸው። በኔ ላይ ጥላ እንዲህ ሆና ወጣለች። እኔ አፈርኩኝ፣ በሷ እኔ አፈርኩኝ። አፈር ነው የበላሁት። በሰፈር ሰዎች ውስጥ እኔ አፈርኩኝ። ከጓደኞቹ መሃል እኔ አፈርኩኝ በሷ። ምንም ልጆቹን ይሄንን ብላ ለቀለብ ምናምን ብላ የሚሰጠው ነገር 5 ሳንቲም የለም ለሷ። ለትራንስፖርት የራሱ እዚህ ጋር ለምና ወስዳ ነው ሄደችው። ምንም በእጅ ምንም ብር የላትም ብላ በእውነት እናቷ ስታወራ በጣም ነው ያሳዘነችኝ። እግዚአብሔርን እናቷ በጣም ነው ያሳዘነችኝ። ከዛም ልጅቷ ደግሞ ምንድነው አለችው? ለምን ሽማግሌዎቹን ወስደሽ እዛ ቡታጅራ ውስጥ ናት እሷ። ሽማግሌዎቹን፣ ቤተሰቦቹን፣ ትላልቅ ሰዎቹን ወስደሽ ለምን እሷን መያዝ አልሞከርሽም? አሁን አንቺ እሷን መያዝ ስትችዩ ቡታጅራ ውስጥ ናት አሁን እሷ። ማንም ያሳይሻል፣ ማንም ጠይቂ፣ ውጪ ወጥተሽ ጠይቂ፣ ማንም ይነግረሻል ብላ ልጅቷን በእውነት አማከረችው። አሳዘነችኝ እናቷ እግዚአብሔርን። ልጅ ወልዳ የተወለደውን ልጆቹን በሜዳ ላይ ትታ ከወንድ ጋር መንጠላጠል እቺት ውሻ እንዴት እንዳስጠለችኝ እግዚአብሔርን። እሷ ራሷን ማየቱ እንዴት እንደሚያስጠላት። አሁን አብርሃም ኦፍ ኮርስ እሱ አሁን የሚኖረው ከልጁ እናት ጋር ነው እንጂ እሷ ጋር አይደለም። እሱ አሁን በሷ ፊት በርሜላ ፊት ሩታን አንቺ ከአንቺ ጋር ነው የሚሆነው ለማለት ለሱ ከበደ። በጣም ነው የከበደኝ። ተጨነቀ። ታውቃለህ፣ መጨነቁ እውነት አለው። ምክንያቱም በየቦታው ከፍታ እየሰጠች አይደለም። ዩቱብ ብር እኮ ነው አውጥቶ ይሰጣታል፣ ያበላታል፣ ያጠጣታል፣ ያዝናናታል። ያኛውን ደግሞ እሷ በየቀኑ ያው ከፍታ ትሰጣለች። የታወቀ ነው እሱ። አሁን እናንተ በጀርባ ፊት መታችሁ ዝም ብላችሁ እንደተኛችሁ ሆናችሁ ታሳያላችሁ። ግን ከእንትኑ ከካሜራ በስተጀርባ ምን እየሰራችሁ እንደሆነ ማንም መገመት አያቅትም። ታውቃላችሁ። ከፍታ ትሰጣለች እንዳሳየች አይደለም። እንደዚህ ጋር ውሃ ውስጥ እየገባች ልብሱን ሁሉ አውልቃ ለሱ የሱ እቃውን ተነስቶ እሱ በእጅ ሲይዝ ምን ሲሆን እያየን እኮ ነው። የተደበቀ ነገር የለም። ልጆቹን ወልዳ ልጆቹን ጥላ መታ በወንድ ዙሪያ እንደዚህ የምትሆናት ሴት ወይኔ ወይኔ ወይኔ! የወንዶቹ እቃ ይቅርና እንጨቱን ቢያስገባት ለሷ ጥሩ ነው። እንደዚህ የሚያደርገው እሱ ነው አይደለም። ከዛም ልጅቷ የራሷ ባሏ ላይ እጁን ስለካ ወይኔ ሩታ እየነካከች ናት፣ አብርሽ ሩታ እያቀፈችን ባሏ እኮ ናት። እሱ ባሉ እኮ ነው። ምስት ናት እኮ እሷ። ብትነካካም ብታቀፍ ምንም ብታረግ ምስቷ ናት። አንቺ ምንም ለሷ ምንም አይደለሽም። በመሃል ለምንድን ነው አንቺ የምትጨናነቂው? እስቲ ሄደሽ ልጆቹን ልጆችሽን እስቲ አሳድጊ። ልጆችሽን አሳድጊ። ያንቺ ደግሞ ውሸት እኔ ባል አልገባውም ደግሞ ልጅ አልወለድኩም ምናምን ብለ ራስሽን እንደ ጽድቅ አድርገሽ ለአብርሃም መተሽ ትነግሪያለሽ። ማንነትሽን ለምን ትነግሪያለሽ? ከዛም ናና አርጊ። እኔን በቃ ፈልግ ያለው አማርኛ አርጊ በይ። አርገሻል እኮ አሁን በመኝታ ላይ በሱ ላይ ወተሻል። አርገሻል እኮ እውነቱን ቤተሰቦቹን በቁም ነው የቀበርሽው። በቁም በነፍስ እያለ
በነፍስ እያሉ ቀብርሻል። ቤተሰቡን ማለት ነው። እናቷ ቤተ ክርስቲያኑ ትታ ሰው ሁሉ ያወራል ብላ ገበያውን ትታ ቤት ውስጥ ተደብቃ ነው ያለችው ካንቺ ብላ። ወይኔ እንዳንቺ ሴት ከምወለድ እግዚአብሔርን ቢቀር ይሻላል። አሁን ያ ሁለት ልጆች አሉ ብላ የእውነት እናቷ ስታወራ በጣም አሳዘነች። 5 ሳንቲም የለም እሷ ልጆቹን በኔ ላይ ጥላ እንዲህ ሆነች ብላ ታወራለች። እሷ ደግሞ እዚህ ጋር መታ ምንም እንደሌለ ሰው ሆና ነው፣ ምንም ወንድ ያላየ ሰው ሆና ነው የምታወራት። አረ ሼም ነው ሴቶች፣ እግዚአብሔርን ሼም ነው። ያለው ነገር አለው በሉ፣ የሌለው ነገር የለም በሉ። ምንም አያረግም። እስከ መቼ ነው ቆይ እንደዚህ ሆነ የሚቀጥለው? እስከ መቼ? እሺ እስከ መቼ እንዋሻለን? ሴት ለወንድ ይዋሻል፣ ወንድ ለሴት ይዋሻል። ወይኔ 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 ሩታ እኮ አቃጠለች። ውይ ሚጥሚጣ አቤልና ሄርሜላ ሚጥሚጣ በርበሬ ትላንት በሉ። እስካሁን እየተቃጠሉ ነው። መቼ መረጠ እያሉ ናቸው እስካሁን። እሱ የሚኖረው ከሩታ ጋር ነው፣ የልጅ እናት ጋር ነው የሚኖረው። እቺ ትልቅ እስከስ ዝም ብላ ነው እዛ ጋር 2 ልጆቹን ወልዳ በማሽን ነው እንደ የወለደችው። እኔ ወንድ አላቂ ምናምን ብላ ለአብርሃም የምትነግራት በማሽን ነው የወለደችው። ምን አይነት ጉድ ነው? ከዛ ምንም ብር የላትም። ትራንስፖርት የራሱ አበድራ ወስዳ ነው የወጣችው እናቷ ትላለች። እሷ ደግሞ እኔ ውጪ ነው የምወስደው፣ እኔ እንዲህ ይሆናል፣ እኔ እንዲህ አደርጋለሁ። አብ ብቻ ነው ወሬ ብቻ። ስታስጠላ። እስቲ ቁጭ በይ ሂጂና ልጆችሽን አሳድጊ በእግዚአብሔር። ወዲያ መላላስ ምናምን ትተሽ ከወንድ ጋር መሮጡን ትተሽ አሁን በቃ ከአብርሃም ጋር በቃ አውቃ በቃ እኮ ይበቃል። ከዚህ በላይ ለአብርሃም አሁን ደግሞ ወደ ሚስት ጋር መጣ። አሁን የፈለገው ነገር ሚስቱን ያረግ። አንቺ ይበቃሻል። እስቲ ውጪ ከህይወታቸው። ምን አይነት የፍቅር መቀስ ናት! ስታስጠላ። እና እኔ ከህይወቴ እወጣለሁ፣ ከህይወታችሁ እወጣለሁ። ባንተ ህይወት ላይ እኔ የገባ ይመስለኛል። እንደዚህ ያሳስበን። ኦፍ ኮርስ አንቺ ነሽ የገባሽው። እስካሁን እነሱ ታርቆ ራሳቸውን ችሎ እየኖሩ ነበር። አንቺ መተሽ በመሃል ገብተሽ ልጁን ወስደሽ ልብሱን ሁሉ አንቺ ባለትዳር ሆነሽ ልብስ እንደዚህ አውልቀሽ እንደዚህ ውሃ ውስጥ ከወንድ ጋር ስትገቢ ትንሽ አታፍርም? ምን አይነት ጥሩ ነገር ይዘሽ ነው ቆይ እንደዚህ ልብሱን አውልቀሽ እንደዚህ የምትሆኚው? ስታስጠልኝ። ምን አይነት ጥሩ ነገር ይዘሽ እንደው ምን ይሻለኛል ልበል እንደ ውዶች። ያው አፉ ይመጣል፣ ቆይ በአፉ ይመጣል። ግን ምን ላድርግ? ጥሩ ነገር ይዛ ቢሆን ችግር የለም። ከዛም ወልዳ 2 ልጆቹን ውልቅ አርጋ መታ አሁን አዲስ ሆና ከልጁ ጋር ከባለትዳር ልጅ ጋር ተለጥፋ ልጁን አይ አትያሺ ትላንት ዛሬ መተሽ እንዲህ ሆነሽ ሩታ ላይ አንቺ ምን ማፍታ አለሽ? ቆይ እሷ ብትነካም ብትገርፍም ምንም ብታርግም ምን አገባሽ? ምን አገባሽ ሲጀመር ማለት ነው። ባልና ሚስት ናችሁ፣ አያገባሽም። ከዚህ በፊት ተጣልቶ ነበሩ። ከተጣሉም አሁን መታረቅ ፈለጉ። በቃ ታርቋል። አንቺ ምን አገባሽ? የማ ቤት ነሽ አንቺ? ቆይ የሰው ቤት መተሽ ቤቱን ታወጪያለሽ? ምን አይነት ጉድ ናት? እስቲ ሄደሽ ልጆቹንም አባቢ፣ ልጆችሽም አሳድጊ፣ እናትሽም አግዢ፣ ከሷ ጋር ሁኚ። እዛ ጋር እናቷ ተቸግራ ባንቺ ምክንያት ተቸግራ ነው ያለችው። አንቺ ከወንድ ጋር ትንዘራዘያለሽ። ጥሩ አይደለም። ሂጂ፣ ሴት ነሽ፣ ብዙ ነገር ማድረግ ትችያለሽ። ከፈለግሽ አበላ አግቢ። ያው ለሱ እንትን እርጉዝ ነሽ፣ ምን ችግር አለ? አበላ አግቢ።
ያው ሰተናል እኮ አበላ ሰተናል። ለአበልና ለሄርሜላ በመሀል የሆነ ነገር አለ። እሱን ለመሸሽ ነው። ለዚህ ነው የሆነ ምስጢራቸው አለ። እነሱ አሁን አብርሃምና ሩታ እነሱ ከታረቁ የነሱ ነገር ይከሽፋል። ለዛ ነው አሁን አቤልማ ነፍሱን ጥሎ ያው ጥር እያለ ነው። ወይኔ በላቸው። የለም ተቃጠሉ እኮ አሁን ፖሊሶቹ ያው እየፈለጉ ስለሆነ ተደብቆ ነው ያሉት። ከዛም ደግሞ ሄርሜላና አቤል በአንድ ላይ ናቸው። ከዛም አሁን መጥቶ ደግሞ ለአብርሃም አረገዝኩን ትላለች። አሁን እሷ ያለችው ከአቤል ጋር ነው። ግን እሷ አሁን ቆይ ትላለች፣ ትሰማላችሁ። እኔ እርጉዝ ነኝ እያለች ትመጣለች። ግን ያ እርጉዝነቱ ምን ለአቤል ነው እንጂ ለአብርሃም አይደለም። አሁን እስካሁን እሷ ያለችው ከአቤል ጋር ነው። ስለዚህ እናንተ አቤልን ያዙ። አንቺ ጠበቅ አርገሽ አቤል ያዥ። እዛ ጋር ሁለት ልጆችን ትተሽ መተሽ እዚህ ጋር ባለትዳር ወንድ ላይ የምትጠላጠለው ትተሽ አቤልን ያዥ። ያው እሱም እያረገ አይደለም። አቤልን ያዥ እሺ። ወደ አብርሃም ጋር ወደ እነሱ ጋር አትድረሱባቸው። እነሱ በቃ አሁን ታረቁ። መጥፎ ቢሆንም ያው ባለትዳር መሀል ያለ ነው። ጥላቻ ያለ ነው። ስድብ ያለ ነው። የፈለገው በቃ ነገር ያለ ነው ባለትዳር መሀል። ስለዚህ እነሱ ስትጣሉ አንቺ ደግሞ ሮጠሽ መተሽ ግግም ብለሽ ትገርሚያለሽ። አሁን ደግሞ ሚስቷ መጣ በቃ ይቅር ብያለሁ ሁሉም ነገር ትች ያለው ብላ መጣች። እሱ ይቀበላታል። በቃ አንቺ በባዶ ቦታ ትቀሪያለሽ። ስለዚህ ሂጂና እናትሽን አግዢ፣ ልጆችሽን አሳድጊ። እዛ ሆነሽ ዩቲዩብ መስራት ትችያለሽ። ማንም አይከለክልም። አብርሃም ከሚስት ጋር ከልጅ ጋር ይኖራል። አንቺ በመሃል ባዶ አንቺና አቤል የእናንተ እቅዳቸው ከሸፈ ሲኦል ወረደ። ወይኔ ውዶች ዛሬ ብዙ ነው ወራቱ ጊዜ ያበርን የነሱ ሁኔታው የልጅቷ ሁኔታ እንዴት እንዳስጠለች ባንተ ህይወት ውስጥ እኔ የገባ ይመስለኛል። ኦፍ ኮርስ አንቺ ነሽ። ባንተ ምክንያት ሁሉም ተሳደብኩ ምን ሆንኩኝ። እንደውም ወይኔ በተግባር ቢያይ እኔ ቢሆን እንዴት እንደማርካት ጊዜ ያበርን ባንተ ምክንያት ተሳደብኩኝ ምን ሆንኩ። ለምን መጣሽ? መጀመሪያ ማን ጠርቶሽ ነው የመጣሽው? ስድቡን ያንሰሻል። አንቺ ወስዶ እንደዚህ ይዞ መቀጥቀጥ አለበት። እንደውም ራሱ ቅጥቅጥ አድርጎ ቢለቅ ደስ ይለኛል። እሱም እየተሰደበ አይደለም እንዴ? አንቺም መጀመሪያ ለምን መጣሽ? ማን ጠርቶሽ ነው የመጣሽው? እሱ ባለትዳር ነው እያወቅሽ አይደለም መተሽ የገባሽው? ሁለት ልጆቹን እዛ ጋር ውልቅ አርገሽ በእናቷ ላይ ትተሽ ስታስጠልም። አሁን መንገዱን ቀጥ ብለሽ ሂጂ፣ ሲኦል ውረጂ። እንደዚህ ነው መጥፎ ነገር የሚሰራ ሰው እንደዚህ ይጥላል። ጥሩ ነገር ብትሰሪ ኖሮ ሰው ሁሉ ይወጣል። አሁን እይ ለምሳሌ ሩታን እይ፣ ሁሉም ነገር ግልጽ ነው የእሷ ነገር። ሁሉም ሰው ይወዳታል። ሁሉም ሰው ደግሞ ያበረታታል። ሁሉም ሰው ያወራል ጠንካራ እንደሆነ ብልጥ እንደሆነ ሁሉም ነገር ለማሸነፍ እንትን በቃ ጀግነት አላት። ሀሳቡ አስተሳሰቡ ሁሉ ጀግና ብልጥ ናት። እንዳንቺ አይደለችም። እሱ አሁን ካንቺ ጋር እንደዚህ በሆቴል በክለብ ምናምን ሲዞር እሷ ራሷን ሰብሰብ አድርጋ ቤተሰቦቹን ክብሩን ጠብቃ ቁጭ ብላለች። ለማውራት ለምንም አፏ ክፍት ነው። እንዳንቺ አይደለሽም። አንቺ አፍ አለ ብለሽ ታወሪያለሽ። እዛ ጋር እናትሽን በጣም እየተቸገርሽ ያንቺ ልጆቹን ተሸክማ እናቷ እዛ ጋር እየተቸገረች ናት። አንቺ እዚህ ጋር መተሽ የባለትዳር ወንድ ጋር ሞታለሁ ያልሽኝ የማይሆን ነገር ውስጥ ለምን ትገቢያለሽ? እስቲ ሄደሽ ልጆችሽም አሳድጊ፣ እናትሽም አግዢ። በሰው ትዳር ላይ መተሽ አትግቢ። ባይዘወይ በዚህ መሀል በዚህ ሰበብ ማለት ነው እንደዚህ ባለትዳር ወንድ ላይ መታችሁ ምን ጠለጠለው ሴቶች ማለት ነው። አረ እረፉ፣ ተጠንቀቁ።
መጨረሻው ውርደት ነው። እሱ ወደ ሚስቱ ጋር ይመልሳል፣ በመሃል ነው የምትቀርቡት። ስለዚህ ጥንቃቄ አርጉ፣ ተጠንቀቁ እላችኋለሁ ውዶቼ። ይህን ደግሞ በመሃል አሁን ሴትም ይሁን ወንድም ይሁን ምን አይነት ጓደኛ በአጠገብ እንዳለ ምን አይነት ጓደኛ በእውነት እንዳለ በዚህ ምክንያት በዚህ ድራማ ምክንያት ምን አይነት መጥፎ ጓደኛ በአጠገባችን እንዳለ አውቀናል ማለት ነው። እግዚአብሔርን አሁን እዛ ጋር ሄዶ ይሄ አቤል አብርሃም ጋር አብርሃምን ይመስላል፣ ወደ ሄርሜላ ጋር መጥቶ ሄርሜላን ይመስላል፣ ሩታ ጋር መጥቶ ደግሞ በሄርሜላ በኩል ሆኖ ያወራል። አብርሃም ጋር መጥቶ ሄርሜላን እንዲያገባት ነው እሱ የሚፈልገው። እሱ ባለትዳር መሆኑን አቂም እንደ ይሄ ደግሞ ምን አይነት ጓደኛ ነው? ሲኦል ይውረድ። ወይኔ ወይኔ አቤልን ይዛችሁ ቅጥቅጥ ብታረጉ፣ እቺ ሄርሜላ የምትባል ልጅ ይዛችሁ ቅጥቅጥ የምታረጉ እነሱ ነው እኛ የምንፈልገው። በራሴ በኩል እውነት በልክ አስገብተው የሩታ ወንድሞቹን አንድ ቀን ሽንት ቤት ያስገብተኝ እንደዚህ ይህንን እዩን እያስፈራሩ ናቸው እኮ አቤል እዩን እያስፈራረ ነው። እንደዚህ እናደርጋለን እንደዚህ። አንተ ወንድ ከሆንክ እሱም ብቻውን ለምን አግኝተ ከሱ ጋር ለምን ድብድብ አትጀምርም? አንተ ወንድ ከሆንክ ማለት ነው ፈሪ ነህ። ፈሪ ስለሆንክ አንተ አትይዝማ፣ ብቻዋ እያለ ሰው አትይዝም። ፈሪ ነህ። ግን ምላሱ እስማን በወልድ ምላሱ የአቤል ምላስ በኢየሱስ ስም እና ውዶች፣ እኔ ብዙ ነው ያወራሁት። እንግዲህ የሚታየው ነገር በዚህ ድራማ ዙሪያ ላይ ያለው ነገር የሚገርም ምን አይነት መጥፎ ጓደኛ እንዳለ ደግሞ ባለትዳር ወንድ ላይ ወዲህ ወዲህ የምትለጠፉ ሴቶች በእነሱ ዙሪያም ድራማ ብዙ ነገር ያስተምራል። ደግሞ ባለትዳር ሆናችሁ ሴቶች ባሎቻችን መጥፎ ከሆነ እንዴት በእነሱ ላይ እንዴት መጨከን እንዳለብን እንዴት አድርገን መክረን መመለስ እንዳለብን ሁሉም ነገር በዚህ ቪዲዮ አይተናል ማለት ነው። እና ሁሉም ነገር ጥሩ ነው። እንግዲህ ያው ሩታ እንግዲህ ምን ታረጊያለሽ? ያው የልጅ አባት ነው ምናምን ብለሻል። ከታረቃችሁም ታረቁ፣ ደስ ይላል። እንግዲህ ዋናው ሰላሙ ነው። እና ሄርሜላ ስፔሻሊ ሄርሜላ የምትባል ልጅ ሄደሽ ልጆችሽን አሳድጊ። ያለ አባት ያለ እናት ልጆች እንዲያድግ አታድርጊ። ሂጂና ልጆችሽን አሳድጊ። ልጆችሽ እዛ ጋር የሚበላው የሚጠጣው ነገር ሲያንከራተቱ፣ አንቺ ደግሞ እዚህ በወንድ ቂጥ ዙር ትዞሪያለሽ። ከወንድ ጋር ትውያለሽ፣ ታድሪያለሽ። አንቺ ምንድነው ከወንድ ጋር ነው እንደ የተወለድሽው? እንደዚህ ከወንድ ጋር ተኝተሽ ነው መሰለ የተወለድሽው። እስቲ አርፈሽ ልጆችሽን አሳድጊ በእግዚአብሔር። ኃጢአት ነው። የእናቷስ በእውነት ድምጽ ሲሰማ በጣም ነው አሳዘነችው። በሷ ምክንያት ገበያ ወጥቼ አላቅም፣ ቤተክርስቲያን ወጥቼ አላቅም፣ ተደብቄ ነው ያለው ትላለች። አንቺ አሳፋሪ የሴት አሳዳቢ ባለጌ። እናቷ እኮ ብላለች ከዚህ በፊት እንደዚህ ያልነበረች ባል አግብታ ልጆችሽን ወልዳ ከዛ በኋላ እንደዚህ ከወንድ ጋር መሮጥ ጀመረች፣ መባለግ ጀመረች። እንዴ ሆነችው እናቷ እያለች ናት። እንግዲህ ድምጹን ሰምተናል። እሷ አሁን እዚህ ጋር መታ እንደ ህፃን ሆና የተፈረደ ይሄ ሜካፕ አለበት እንትን ላይ ፊቷ ላይ እንዳለ ዱቄቱን ተቀብታ ነጭ ሆና መታ ራሷን ልጅ አርጋ። ሁለት ልጆች ወልደሽ እኮ ነው አንቺ ያለሽው። የልጆች እናት ነሽ። ስለዚህ አርፈሽ ተቀመጪ፣ እናትሽን አግዢ፣ ልጆችሽን አርፈሽ ሄደሽ ቁጭ ብለሽ ልጆችሽን
አሳድጊ። ያለ አባት ያለ እናት ልጆች እንዴት ያድጋሉ? አንቺ እያለሽ። ስለዚህ ሄደሽ ልጆችሽን አሳድጊ። ያው ንብረቱ ባለ ንብረቱ ጋር ተመለሰ፣ አንቺ ባዶ ቀረሽ። ሂጂ